የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ሳውዲ ድረስ ሄዶ የሳውዲ ሰዎች ከኤርፖርት እንኳን አንቀበልም ብለው አበሻቅጠው መለሱት። ዛሬስ ደነገጡና የሳውዲው መጥቷል፣ እየመጣን የሳውዲው ልዑል መጥቷል፣ ሊያስፈራራ ነው የመጣው። በሚቀጥለው ደግሞ ኤርዶጋን ወይም የሱ ተወካይ ይመጣና ሊያስፈራራ ይመጣል። ዛሬ ደግሞ ኒሳቸው እሱ ነው። ኧረ ፈሩ፣ ኧረ ግዴላችሁም ፈሩ። ሰው ኢትዮጵያ መጥቶ ነው የሚያስፈራራው ወይስ ነይ ብሎ ነው የሚያስፈራራው? እንዲህ አንዳንዴ እኮ ነቄ ሲባል ደግሞ ጥፍ ተብሎ ለምዳችኋል። ደግሞ የሆነ ነገር ነቄ ሲባሉባችሁ ጥፍት ማለት ለምዳችኋል። ጥፉ። የሳውዲው ልዑል ኢትዮጵያ መጥቶ ሊያስፈራራ፣ ያሁኑ ደግሞ ይሄ የፖስት ትሩዝ ኔሬቲቭ ደግሞ ማለት ነው። ልዑሉ መጥቷል፣ የመጣው ሊያስፈራራ ነው። ከዛ ይሄም ስለ እቺ ብቻ ስለማትበቃ ነገ ከነጎዲያ የኤርዶጋን ሰዎችም ይመጣሉ የሚል ነገር ደግሞ ስለሰሙ አይ ማስፈራሪያው ሳውዲ ብቻ ሳትሆን ቱርክዬም ልታስፈራራ ትመጣለች። ኧረ ፈሩ።